ሰላም ጤና ይስጥልን ባላችሁ ሁሉም የዓለም መዳረሻ የምትገኙ የቻናላችን ቤተሰቦች በሙሉ ለለዛጁ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበር ብርጋዴ የተላለፈ የትግል ጥሪ የኛን ትውልድ ሳያሸንፍ በፍጹም ወደ ኋላ ሳይል ተማምሎና ትምክቱን በፈጣሪ አድርጎ በየቀኑ ብቻ ሳይሆን በየሰዓታቱ ልዩነት የሚገርም የትግል ድገት በሚታይበት የአማራ ትውልድ አዲሱ አብዮት ላይ አኩሪ ድሎችን እየተቀናጀ ወደፊት እየተጓዘ ይገኛል። ብርጌዳችን ቢትወደድ መንገሻ ጀንበር ብርጌድም በ8 ክላሽ ተመስርቶ ዛሬ ትላልቅና እጅግ ዘመን የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ላይ የሚመጣ የጠላት ኃይል ዝግጁ ሆኖ ይገኛል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ የኛ ነው መንፈስ ተዘጋጅተናል። ስለዚህ አንደኛ ለአድማ ብተና፣ ሚሊሻ፣ ፖሊስና ሰላም አስከባሪዎች ብልጽግና የተባለው ሁሉ በልስርዓት አማራን ከአማራ አጨራርሶ ዙፋኑን ማጽናትና መንበሩ ሲደላደል እናንተን እንደ አማራ ልዩ ህልም ለማፍረስ እንደተዘጋጀ እናውቃለን። ስለዚህ ለዚህ ስርዓት አጉል መስዋዕት እንዳትሆኑ አማራዊ ጥሪ እናደርጋለን። ወደ ፋኖ ለምትቀላቀሉ ሁሉ የመሳሪያችሁ ዋጋ ይከፈላችኋል። መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ ይችላል። ብርጌዳችን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ አስታጥቆት መቀላቀል ይችላል። መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያው ወደ ትውልድ ቦታው እንሸኘዋለን። እስካሁን ከአገዛዙ ጋር ሆኖ በህዝባችን በተቋማችን ላደረሰው በደል ፍጹም ይቅርታ ይደረግለታል። ይህ ለአጭር ጊዜ ብቻ የሚቆይ ድል ስለሆነ በአስቸኳይ ተቀመጥ። አማራ በአንድነት ወደ ድል ማሞ ይገሰግሳል። ሁለተኛ ለምልስ የሰራዊት አባላት በተለይም የቡድን መሳሪያ ተኳሾች ዙ 23 ሞርተር፣ ዲሽቃ፣ ሹተር፣ ብሬንና አርፒጂ ወይም ላውንቸር ተኳሾች ጊዜው አሁን ነው። በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌዳችን ማዘዣ እየመጣችሁ ትመዘገቡ ዘንድ ጥሪያችንን እናስተላልፋለን። ሶስተኛ ለመላው ህዝባችን በሙሉ ልባችሁ የደገፋችሁትን ትግል አሁን ወደ ድል ጎዳና እየገሰገሰ ስለሚገኝ የተለመደውን ድጋፋችሁንና ለእንትናችሁን አጠንክራችሁ እንድትቀጥሉ ማሳሰብ እንወዳለን። በመቀጠልም በሌላ ዘገባ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር ያገዛዙ ዙፋን ጠባቂ ሰራዊት ካጣየ ከተማ በመነሳት ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ቀድሞ ደፈጣ በመያዝ ሙትና ቁስለኛ በማድረግ ታላቅ ድልን ተጎናጽፏል። በመሆኑም የአማራው አለኝታ የጀግና መገኛ የሆነችው ሸዋ ቀጠና 7 ክፍለ ጦር ያገዛዙ ሰራዊት የስርዓቱ ጠባቂ ተላላኪ ሚሊሻ የሆነው አቶ አሚን ኑሮ የተባለ ሚሊሻ እጅ ስጥ ቢባል ፈቃደኛ ባለመሆኑ ካራ ለጎማ ቀበሌ ፈራጅ ጎጥ ላይ ፋኖ መረጃ ቀድሞ ስለደረሰው ደፈጣ በመያዝ ያገዛዙ ተላላኪ የነበረው ሚሊሻ እስከ ወዲያኛው ሲሸኘው ሌላኛውን ያገዛዙ ሚሊሻ ደግሞ ጉዳት ደርሶበት ሆስፒታል የገባ ቢሆንም እንደደረሰ ግን መሞቱ ታውቋል። ያገዛዙ ወንበር አስጠባቂ ተላላኪውና ድርባዩ የብርሃኑ ጁሌ ሰራዊትም ደግሞ ከተረፈው እግሬ አውጭኝ ብሎ በመሮጥ መፈርጠጥ ልምድ ያደረገው ያገዛዙ ወንበር ጠባቂ ራሱን ለማዳን ወደ መጣበት ተመልሷል። በተመሳሳይ መረጃም 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከሁለት ቀን በፊት ያገዛዙ ጠባቂ ሰራዊት ከፍተኛ ሽንፈትን ተከናንቧል። ይህንን ሽንፈት ለመሸፋፈን ገቦሬ ከተማ ላይ ለመግባት ቢሞክርም ባረንዛው ጎንቻ ነው ያለችው ችግሩ ሳይሳካ እግሬ አውጪ ብሎ ፈርጥጦ እንዲሄድ አድርገውታል። በዚህም ውጊያ በርካቶችን በመደምሰስና ቀሪዎችን ማቁሰልና ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በተመሳሳይ በቀኝ ጌታ የፍትህ ንጉስ 6ኛ ክፍለ ጦር ቀስተ ደመና ብርጌድ በጠላት ላይ መጠነ ሰፊ ጥቃት ማድረስ ችሏል። ጠላትም በይፋ ፋኖ መቀላቀልን ተያይዞታል። በተመሳሳይ መረጃም የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቀዩ ስናይፐር ቡሬ ዳሞት ብርጌድ ገብቷል። ጠላት ወንበርማ ብርጌድ ላይ እንደ ቅጠል መርገፉ ነገ ቡሬ ዳሞት ብርጌድ ላይ እንደሚጠብቀው አስቀድሞ ይገባው ይመስላል። ሁሉም ቦታ ላይ ያሉ የሚባሉበት የጠላት አመራሮች ከፍተኛ ፍርሃት ውስጥ ናቸው። የጠላት ጦር ተሰላችቷል፣ ተስፋም ቆርጧል። ቡሬ ቁጭ ከተማ ቀዩ ስናይፐር ይዘውት ቡሬ ዳሞት ብርጌድ ሰፊ ሻለቃን የተቀላቀሉት የ6ኛ ዕዝ 75ኛ ክፍለ ጦር 1ኛ ሻለቃ 4ኛ ሻምበል ጋንታ የአንድ ዲሽቃ ምድብተኞች ያረጋግጡት ይህንን ነው። አዋጊ ቀያይራሉ፣ ይፈራሉ። ፈቃድ የለም፣ ሲቪል መልበስ መቀየር የለም። ብቻ በጣም ፈርተዋል። ጦሩ ጉዳይ አይላቸውም፣ መውጣት ሁሉም ይፈልጋል ነው ያሉት። ይህችን ቀን ስንጠብቃት ነበር፣ ተሳክቶልን መጥተናል። ስናይፐር ይዘን በመምጣታችን ደስተኛ ነን ብለዋል። ሰፊ ሻለቃም ስናይፐሩን ተረከባ ለልጆቹ ተገቢውን እንክብካቤ ተደርጎላቸዋል። በተመሳሳይ ብዛት ያለው የጠላት ኃይል አዲስ አለማየሁ 7ኛ ክፍለ ጦር መቀላቀላቸውን ታውቀዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጎቷ ጊዳና ሶፌ ወረዳዎች የንጹሃን እልቂት ቀጥሏል። የምስራቅ ወለጋ ዞን የእልቂት ቅጥራነት እንደጋግሞ የተናገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀሳቅሶ ከ2 ሳምንት በፊት 8 ንጹሃን በአሰቃቂ ሁኔታ የተገደሉ ሲሆን 4ቱ እስካሁን የት እንደደረሱ አይታወቅም። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሬ ፈይሳ፣ አርጆ ሎኮሊ ጎና ቀበሌዎችን ሲሆን በሶቤ ሶሬ ወረዳም በተለይ ደንጎጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው። በአካባቢዎቹ እልቂቱ ቀጥሎ የተገደሉ ሰዎች መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል። በአካባቢው ነዋሪዎችም አጠራር ሸኔ ነው ግድያውን የፈጸመው ይባላል። ነዋሪዎችም ውጭ ነው የሚያድሩት። የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም። ግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን
ሰውን በማንነቱ የመረጡ እንዲሸሽ እያደረጉ ነው። መከላከያውም ይሄን እልቂት ከሚያካሄድበት ይበልጥ አስፈሪ ከሆነበት 75 ኪሎ ሜትር ርቀት ውኬ ቀርሳ ላይ ቢሆንም በህዝቡ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች ግን እንዲመለስ ተደርጓል የሚሉት ነዋሪዎቹ ቢያንስ ህጻናትና ሴቶች እንኳን ፈቅደው ወደ አጎራባች ቤንሻንጉል ክልል አካባቢዎች እንዲወጡ ቢደረግልን ለዘር እንተልፋለን ብለዋል። እስከዛሬ በተቻለን አቅም ራሳችን ስንከላከል ኖረናል። አሁን መሳሪያችን ተነጥቀናል። ወዲህም ደግሞ ሸኔ እየተጠቀሙ ያለው የርቀት መሳሪያ ጭምር ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ይላሉ። አገዛዙ ግድያውን አውግዞ በሁለት ወረዳ ያለው ህዝብ ከማለቁ በፊት መከላከያው ወደ ቦታው እንዲሰማራ ህዝቡን በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፍገው ብሎም በዞንና በወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መሃል በመግባት ማንነትን ማዕከል ያደረገው እልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል ፍጅት ቅስቀሳዎች እንዲቆሙ አበክረን እናሳስባለን። ኢትዮጵያና ኬንያ የኤሌክትሪክ ኃይል ሽያጭ ስምምነታቸውን በድጋሚ ሊደራደሩ ነው። ኬንያ ከኢትዮጵያ የምታገኘው የኤሌክትሪክ ኃይል መጠን በጥፍ ለመጨመር በውጭ ጉዳይ ሚኒስቴር በኩል ይፋ ጥያቄ ማቅረቧ ተገለጸ። ይህም በመሆኑ ሁለቱ ሀገራት የኤሌክትሪክ ኃይል ሽያጭ ስምምነታቸውን በድጋሚ ለመደራደር ይገደዳሉ። ከ3 ዓመት በፊት በተደረገው የ25 ዓመታት ስምምነት መሰረት በኢትዮጵያ በአሁኑ ወቅት ለኬንያ 200 ሜጋዋት ኤሌክትሪክ ኃይል የምትልክ ሲሆን ከመጪው ዓመት ዳር ወር ጀምሮ አቅርቦቱ ወደ 400 ሜጋዋት ከፍ እንዲል ይጠበቅ ነበር። ሆኖም ኬንያ የኢንዱስትሪ ኃይል ፍላጎቷን መጨመር ምክንያት ከተቀመጠው የጊዜ ገደብ በፊት ኃይሉን ወደ 400 ሜጋዋት ለማሳደግ ፍላጎቷን ገልጻለች። የኢትዮጵያ ኤሌክትሪክ ኃይል ኮሚሽን የኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን እንዳሉት የኬንያ ጥያቄ አሁን ባለው ስምምነት ውስጥ ያልተካተተ በመሆኑ ድጋሚ ድርድር እንደሚያስፈልግም አስረድተዋል። ኢራንና አጋሮቿ በኤደን ባህረ ሰላጤ በአፍሪካ ቀንድና በኢትዮጵያ ላይ ብሔራዊ አደጋ ስጋት ሆነዋል ተባለ። አፍሪካ ሴንተር ፎር ስትራቴጂክ ስተዲስ ያወጣው ሪፖርት እንደሚያመለክተው አልሸባብ በኢራን ከሚደግፉት ከሁቲዎች ጋር በፈጠረው ጥምረት ቦምብ ጣይ ድሮኖችና ባሊስቲክ ሚሳይልና ወታደራዊ ስልጠናዎችን አግኝቷል ይላል። በጥር 2025 የመንግስታቱ ድርጅት ወይም ዩኤን ያወጣው ሪፖርት በፈረንጆቹ 2024 ከሁቲዎቹ ከአልሸባብ ጦር መሳሪያዎችና ከእንዲሁም የአልሸባብ አባላት ስልጠና ተሰጥቷቸዋል። እርግጥ ከዚህ ቀደም የአልሸባብ አጋር የሆነው አልቃይድ የሁቲዎች ጥቃት ሰለባ ነበር። የሴክት ልዩነታቸው ሲያታኩሳቸው ከርሟል። ነገር ግን ከ2020 በመለስ ባለው ጊዜ ሁለቱ አካላት ወታደራዊና የደህንነት ስራዎችን አብሮ ለመስራት ከስምምነት ደርሰዋል። የትኩረት ማዕከላችንም የዓለም አቀፉ ኃይል እውቅና የሰጠውን የየመን መንግስት ሆኗል። ሁቲዎች ከአልሸባብ ጋር በፈጠሩት ጥምረት ምክንያት እስከ ሰሜን ኬንያ ድረስ እንዲንቀሳቀሱና ከኢራን የጦር መሳሪያዎችን መቀላቀሉ እንዲቀበሉ አድርጓቸዋል። አልሸባብ ለሁቲዎች ቀጠናውን ክፍት በማድረጉ ምክንያት ከሁቲዎች ስልጠናና ቦምብ ጣይ ድሮኖች እንዲያገኝ አስችሎታል። አልሸባብ በመሃል ላይ በሚያደርገው የወንጀል ዓመት እስከ $200 ሚሊዮን እያገኘ ነው። ኢትዮጵያን ቀዳሚ ጠላት አድርጎ የፈረጀው አልሸባብ በኢራንና አጋሮቹ በሚደረግለት ድጋፍ አቅሙ አጠናክሮ ምን ሊፈጽም እንደሚችል ማሰቡ ይዘገናል። የጥናት ተቋሙ የአልሸባብና የሁቲን ትብብርም ሆነ ሚና ማዳከም ከቀንዱ ባለፈ የዓለምን ሰላም፣ ንግድና ኢኮኖሚያዊ ትስስር የሚያጠናክር ነው ብሎታል። ወደ ውጭ መረጃዎችም ስናልፍ ኢራን በትንሹ 630 ሰዎች ሲገደሉ በእስራኤል 24 ሰዎች ተገድለዋል። እስራኤል ከአርብ ጀምሮ በኢራን ላይ የፈጸመችው ጥቃት ቢያንስ 639 ሰዎች መገደላቸውን የሰብአዊ መብት ተሟጋች ቡድን አስታወቀ። መቀመጫውም በዋሽንግተን ያደረገው የሰብአዊ መብት ተሟጋች ቡድኑ እስራኤልም በኢራን ላይ ባደረሰችው ጥቃት በትንሹ 639 ሰዎች ሲገደሉ 1329 ሰዎች ደግሞ ቆስለዋል ብሏል። ከተገደሉት መካከል 263ቶች ሲቪሎች ሲሆኑ 154ቱ የጸጥታ ኃይል አባላት መሆናቸው ተገልጿል። የጀርመኑ የዜና ወኪል እንደዘገበው ኢራን በእስራኤል ጥቃት የተገደሉትን ሰዎች ቁጥር በተመለከተ ወቅታዊ መረጃ እየሰጠች አይደለም። በእስራኤል ውስጥ በኢራን በተፈጸመ ጥቃት ደግሞ በትንሹ 24 ሰዎች መሞታቸውን የእስራኤል ባለስልጣናት አስታውቀዋል። ውድ የቻናላችን ተከታታዮች ለዕለቱ የነበሩ መረጃዎች እናስተከታተሉት የቆያችሁት ይህን ይመስል ነበር። ተከታተሉን ስለነበር ከልብ እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች አካላት በማዳረስ ቻናላችንን ታሳድጉልን ዘንድ እየጠየቅን እስከምንገናኝ ድረስ በሌላ መረጃዎች መልካም ጊዜ ተመኘንላችሁ።